ወይ እንዴት ናችሁ? የሽመል ዱላ ወይም ቀርከሃ ዱላ አምጥቻለሁ። አሁን ፋሽን የሆነ ለሰርግ ሚዜዎች ቤተሰብን የሚይዘው የመጫወቻ እንትን ነውና አምጥቻለሁ። መከራየት የምትፈልጉ ለአዋቂ መግዛት ብትፈልጉ እሸጣለሁ፣ አከራያለሁ። ብቻ እናንተ ስትፈልጉ 1 ወር ምናምን ቀደም ብላችሁ ንገሩኝ፣ አዘጋጅላችኋለሁ። ለአዋቂ ለመጠቀም ከታች እንትን አለ፣ ጎማ አለ፣ ማፈኛ፣ ችግር የለም። ይሄ ግን ለሰርግ ነው የምትጠቀሙ፣ የምትገዙ፣ የምትከራዩ፣ መግዛትም መከራየትም ትችላላችሁ አለ። አሁን በጣም ባህል እየሆነ አዲስ ማለት ፋሽን እየሆነ መጥቷል እና ተጠቀሙበት። ይሄን ይመስላል የሚመስል ቆንጆ ቆንጆ አመጣለሁ። ጠይቁኝ፣ የምትፈልጉትን ያህል ብቻ ቀደም ብላችሁ ንገሩኝ። ሰውም ሌላ ሰውም ተመሳሳይ ሰዓት ሊከራይ ስለሚችል እንደነግራችሁ ቀደም ብላችሁ ንገሩ፣ ወይም ቀደም ብላችሁ ቡክ አድርጉ። ፋሽን ሆኗል አሁን። አምጥቻለሁ። ተከራዩ፣ ግዙ፣ ትጠቀሙበታላችሁ። በጣም ባህላችን ለባህላችን ከቤት ራሱ ብናስቀምጠው ገዝተን በጣም አሪፍ ነው። የድሮ አባቶቻችን የሚይዙት ከዘራ ነው የሚባለው። እንግዲህ ለማናቅ ሰዎች ከዘራ በዚህ ሀገር ያው አለው ስም የእንግሊዘኛ። በእኛ ግን አሁን እንደዚህ ወንዶች አያቶቻችን፣ ለሴትም ይሆናል። ቆንጆ ነው። ዋክስ ያደረጉ እንዳይወድቁ ምናምን በጣም አሪፍ ነው። ደስ ይላል። የባህላችንም ስለሆነ በአሜሪካ ይሄን የመሰለ ስናገኝ እንዴት ቆንጆ ነው። እና አሜሪካ ብቻ ነው የማቀርበው። ሌላ ወደ ውጭ ሀገር አልክም። ምክንያቱም አስቸጋሪ ስለሆነ፣ መላኪያውም አስቸጋሪ ስለሆነ። አሜሪካ፣ ካናዳ በዚህ በቅርብ ያላችሁ አለ አመጣላችኋለሁ። ተጠቀሙበት። በጣም አሪፍ ነው ለባህላችን፣ ለሁሉም ነገር። አሁን ፋሽን እየመጣ ነው። እንግዲህ ታያላችሁ። አንዳንድ ሰርጎች ሚዜዎች ቤተሰብ ይይዙታል፣ የሙሽሮች ቤተሰብ ይይዛሉ። በጣም አሪፍ ነው እና ተጠቀሙበት፣ ውሰዱ። ቁጥሬን አስቀምጣለሁ ከታች ከአስተያየት መስጫው መጠቀም ትችላላችሁ። አመሰግናለሁ። ተጠቀሙበት። በጣም አሪፍ እና ቆንጆ ነው። እሺ፣ ቻው።